Sınksar, 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 sınksar. እንዴት ጽናት? አንተ ነበር የቀጠርከኝ? አዎ። ስልክ መቀየሩ ለምን አስፈለገ? አታነሽም? አይኔስ እና እንዳነሳልህ ጠብቀህ ነበር? ነፍሰ ገዳይ ሆነሃል እኮ። እኔ ደግሞ ከነፍሰ ገዳይ ጋር የማብርበት ምንም ምክንያት የለኝም። ጽናት ለምን አትረጅኝም? አውቄ ያደረኩት ነገር እኮ አይደለም። በቃ ድንገት የተፈጠረ ነገር ነው። አወቅም አላወቅም የሰው ህይወት እጅ ላይ ጠፍቷል። እኛ እኮ የሥራ በቃን ብለን የወጣን ሰዎች ነን። እንዴት ይሄ ስራ ይታይሃል? ይኸውልሽ ጽናት ለምን አትረጅኝም? እኔና አንቺ እኮ የሚያምርበት ስንተጋገዝ ነው። እርጅኝና እንደምንም ከዚህ ህይወት እንውጣ። እሺ፣ ግን ይሄ የመጨረሻ እድል ነው። ከዚህ በኋላ ለስተት ምንም አይነት እድል የለህም። እኔ ይሄንን ይቅር በይኝ እንጂ ከዚህ በኋላ አይለምድም። ሄሎ ቶማስ፣ እንዴት ነው? ሄሎ ማንዱል። አይ እኔን እንኳን አታውቀኝም፣ ግን ስላንተና ስለ ጓደኞችህ እንድነግርህ የምፈልገው ምስጢር አለ። ከቻልክ ቶሎ አግኘኝ። ምንም አይነት መረጃ ካንተ ማወቅ አልፈልግም። አውቄ አድርጂ ደውላ። ይኸውልህ ቶማስ፣ ነገሮች እንደምታስባቸው አይደሉም። በፍጥነት ራስህ ልታድን ይገባል። በአንተ ቤት አንተ ብቻ ነህ አራዳ። ማናቅ ነው ይመስልህ እንዴ? አሁን ሌላ ችግር ውስጥ ሳገባ ጓደኞቼ ልቀቃቸው ማለት? ጓደኞች ተያዙ እንዴ? አንተ እንኳን ለጓደኞቼ ለሚረዳ ለስዩም ራሱ ያልተመለስክ ሰው እኮ ነህ። በጣም ጨካኝና አረመኔ ሰው ነህ። ሄሎ ጽናት፣ ነገሮች እንደምናስበው አይደለም፣ ይበልጥ ተወሳስበዋል። ምንድነው? ምን ተፈጠረ? ሰማይ ነብዩና በርናባስ በቁጥጥር ስር ውለዋል። ስዩሜንም ይዘውታል። ሰው እንዴት ነው ልናድናቸው የምንችለው? አንተ መቼ ዳንክና ነው ስለ ሰው መዳን የምታወራው? ልጆቹ የራሳቸው ጉዳይ ነው። በራሳቸው መንገድ ወደ ችግር ውስጥ የገቡት። ግን ለእኔ ስል ችግር ውስጥ የገባው ስዩም አያሳዝንሽ? ይኸውልህ ሰናይ፣ አሁን ተረጋጋና ነገሮችን አስብ። መጀመሪያ ራስን መዳን ሳትችል ሌሎችን ማዳን አትችልም። ስለዚህ ራስን ለማዳን ያሉትን መንገዶች በሙሉ መጠቀም አለብህ። ለማንኛውም በኋላ እደውልልሃለሁ። ከከተማ እንወጣለን። እሺ፣ እንዴት እንወጣለን? በየኬላው ቦታ ነጥፎ ይሆናል። እነዚህ ለሱ ስጋት አይግባ። አንድ ማቃት ሜካፕ አርቲስት አለች፣ ፊትህን እንደገና አፍርሳ ትሰራሃለች። እሺ በቃ